አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ጋይስ የማቀሳሰር ስራችን ቀጥለናል። ሰይዶን አግኝተነዋል። ሰይዶን በርካታ ጥያቄ ነው የምጠይቅላችሁ። ዛሬ ደግሞ ፏ ብለን ያገኘው እና ምን ተገኝቶ ነው? በምን ምክንያት ነው? እኔ እንደዚህ ፏ ብላ ይቻላል ምን ለማለት ፈለገሽ? አይቻላል ፀሐይ ራሱ ምድር ላይ የምትመጣው ጠዋት እኔን አስፈቅዳ እንዴ? ሰይዶ ልውጣ ያንተን ውበት ካላየው አልወጣም ብላ እኮ ነው የምትወጣው። የዛሬ ጉራ ከባድ ነው። ኖ ያም ብቻ አይደለም። ጨረቃ ማታ የምትመጣው እንደዛ ነው። አሁን ውጭ አላየሻትም? አንቺ ማየታችን ምን ነው ማለያት የምችለው? አንቺ ማየታችን እሺ፣ በምን ምክንያት ነው? ያው ከማኔጅመንቶች ጋር የሆነ ስብሰባ ነበረኝ፣ ጋዜጣዊ መግለጫ ነበረኝ። እሺ፣ ለዛ ነው። በዛ ምክንያት ምን አይነት ጋዜጣዊ መግለጫ ነው? ያው እኔ አሁን ፋይቱ ላይ ብቻ ነው ትኩረት ማድረግ የምፈልገው። ለምን ይሄ የአገር አደራ ነው። ማርሻል አርትን ለማሳደግ ወጣቶች ታዳጊዎች ይሄንን ማርሻል አርት ይዘው እንዲቀየሩ አገራቸውን እንዲቀየሩ ባለም መድረክ እንዲገኙ ለማድረግ ስለሆነ ማኔጅመንቱ ሁሉም ነገር እነሱ እንዲሰሩልኝ ነው። የማኔጅመንት ቲሞቹ እንዲሰሩልኝ ነው። ማርኬቲንጉም ሌሎቹም እነሱ እንዲሰሩልኝ መግለጫ እየሰጠን ነበር። ስፖንሰሮች ካሉ አሁን ለምሳሌ ይሄ ዝግጅት ትልቅ ዝግጅት ነው ታውቂያለሽ። ኢቲኤፍሲ ትልቅ በቃ የትኛውም ዝግጅት ኢትዮጵያ ውስጥ እንደዚህ አይዘጋጅም። ስለዚህ በዚሁ አጋጣሚ ምርታቸውና አገልግሎታቸውን እንዲያስተዋውቁ እኔን የፈለጉ ሰዎች በእነሱ አማካኝነት መደገፍ የሚፈልጉ ራሱ በእነሱ አማካኝነት እንዲያገኙኝ ያንን መግለጫ ነበረኝ። ለዛ ነው አገኘሽ? ያገኘው እንደዛ። ሰይዶ ከሰሞኑ ጆኒ አንድ ነገር ብሏል። የአስተሳሰብ ችግር አለበት አይክላውድ እንኳን የለውም ብሏልና ለዚህ ምላሽ ምንድነው? እሱ መቀመጫው ትልቅ ነው እንደሚታወቀው፣ የሚያስበው በመቀመጫው ስለሆነ ነው እንደዛ ያለው። እኔ አላልኩም። ጆ ሰምታል። በመቀመጫው ነው የሚያስበው። ለዛ አይኑን እያየ ካሜራውን እያየ ለጆኒ የምታስተላልፍለት መልእክት ምንድነው? ያው በቀሉ ብጠፊ አይሻልሽም? አገር ጥለሽ ጥፊ። ለእናትህ ብጠፋላት ይሻልሃል። እናትን ትወዳለህ፣ እናትን ትታዘዛለህ፣ ያለችን ትሰማለህ አይደል እንዴ? ኮማ ውስጥ ከማስገባ እኔ ትንሽ መትቼ ኮማ ውስጥ አስገባለሁ። ኃይልም አልተጠቀምም እኮ ትንሽ ኃይል ከተጠቀምኩ እገልሃለሁ። ስለዚህ ትንሽ ተጠቅሜ ኮማ ውስጥ ስለማስገባ ሙሉ ሰውነት እንዳይሰራ ስለማደርገው፣ ስለዚህ ብጠፋ ይሻልሃል፣ ብጠፊ ይሻልሻል በቀሉዬ የኔ እንደዛ ነገር በቃ ከባድ ነው። ሌላኛው ጥያቄ ከሰሞኑ ወደ ታይላንድ ሄደ ነበርና ታይላንድ ሄድከው ጆኒን ለመቅጠም ትሬኒንግ ለማድረግ ነው ማለት እዚህ ሀገር ያሉ ትሬን የሚያደርጉ ወይም ደግሞ አሰልጣኞች በቂ አልነበሩም? በምን ምክንያት ነው? እኛ ታይላንድ ድረስ የሄድንበት ምክንያት ምን እንደሆነ ታውቂያለሽ? እኔ ለዚህ ሰውዬ እጄ ሁለት እግሬም ታስሬ ማሸነፍ እችላለሁ። ቀላል ነው። እዚህ በጣም በቃ ኢዚ እርግጠኛ ነህ? ወላሂ በጣም ኢዚ ፋይት ማለት ከዚህ ሰውዬ ጋር እኔ ያው የኢትዮጵያ ማርሻል ለማሳደግ ብዬ ነው ይሄ ፋይት የተቀበልኩት። ያው ህዝቡ ትኩረት ስለሰጠው ማለት ነው። እኔ ታይላንድ የሄድኩት የኢትዮጵያ ማርሻል ለማሳደግ ነው። በቃ በዚህ መንገድ ወጣቶችና ታዳጊዎች በዚህ መንገድ ካልሄዳችሁ ከዓለም ጋር መወዳደር አችሉም። በዓለም መድረክ መታየት አችሉም። ሚክስድ ማርሻል አርቱም ኤምኤም የሚባለው ነገር እዛ ካልሄዳችሁ በስተቀር ማወቅ አችሉም። ኢትዮጵያ ውስጥ ኤምኤም የሚባል ነገር የለም። በቃ አሁን እኛ በድፍረት ገብተንበት ዝም ብሎ ከአማተርም በታች ባለው ዝም ብለን ገባን እንጂ ኤምኤምኤ የሚባል ነገር የለም። ኤምኤምኤ ልታቆሙ የምትችሉት ውጪ ከሄዳችሁ ነው። ታይ ቦክሲንግ በደንብ ልታቆሙ የምትችሉት ውጪ ከሄዳችሁ፣ ቦክሲንጉም ኪክ ቦክሲንጉም ከዓለም መወዳደር ከፈለጋችሁ ወጣቶች ታዳጊዎች በዚህ መንገድ እኔ በሄድኩበት መንገድ ነው መቀየር የምትችሉት የሚለውን ለማሳየት ነው። እኛ ባለን ዕውቀት ኢትዮጵያ ውስጥ ባለ ዕውቀት ከዓለም ጋር መወዳደር አንችልም። we should update ourselves ራሳችን አፕዴት ማድረግ አለብን፣ መሻሻል አለብን። ዓለም ተቀይራለች። ማርሻል አርት ብዙ ገንዘብ ይገኝበታል። አገርህን ገጽታህን ለዓለም ማሳየት ትችላለህ። በዛ መንገድ ብትሄዱ በኔ የሄድኩበት መንገድ ብትሄዱ ትቀየራላችሁ ለማለት ነው እንጂ ለማርሻል አርት እድገት እንጂ ለወጣቱ ለታዳጊ ብዬ እንጂ ለሌላ ነገር አይደለም የሄድኩት። ለዚች ለበቀሉ ትሽ እፍ ብላት እኮ ትወርቃለች። ያው ሼም ይዞኝ ነው እንጂ እንደዛ ከባድ ነው። ሌላኛው ጥያቄ ከጆኒና ከንቃተ ህሊና ፋይት ላይ ማን ነው ጎበዝ ላንተ እንደ ባለሙያ? እንደ ባለሙያ ንቃተ በቃ አለው ስትራይክ ቴክኒክ አለው። እኔ አሁን ከጆኒ የበለጠ እንደውም ንቃተ ነው ለኔ እንደው ከኔ ከጆኒ የበለጠ ንቃተ ነው። why because he can strike መምታት ይችላል፣ ኪክ ማድረግ ይችላል፣ ፓንች ማድረግ ይችላል፣ ኒ ማድረግ ይችላል፣ ኢልቦ ማድረግ ይችላል ማለት ነው። ከሱ ንቃተ ነው ይሻላል። ግን መሬት ላይ ካልሽ እኔ አሁን ጆኒን ማውረድ ሌቭሉ ማውረድ አልፈልግም። ግን በጁጁሱ ቢወዳደር ያዋጣዋል።
በሚክስድ ማርሻል አርት ሳይሆን በጁጁሱ ጁጁሱ አለ በቃ ጥሩ ነገር አለው። ኢትዮጵያ ውስጥ ከማንም የተሻለ ነገር አለው በጁጁሱ። እኔ መካድ አልፈልግም ያንን ነገር። በጁጁሱ ከተባለ ከማንም የተሻለ ነገር አለው። በሱ ዘርፍ እንደውም ራሱን ቢያሳድግ ይሻለዋል። ሚክስድ ማርሻል አርት ግን ዜሮ ብቻ ሳይሆን ኔጌቲቭ ውስጥ ነው ያለው። ሚክስድ ማርሻል አርት አያዋጣውም ያ ነው። ሌላው ጆኒን ስጠይቀው ሰይዶን እግሩ ሰብራው ይላል። አንተን ስጠይቅ ደግሞ ኮማ ውስጥ ነው ማስገባው እያልክ ነው። በስንተኛው ዙር ያልቃል? በመጀመሪያ ዙር 3 ሰከንድ ውስጥ። እርግጠኛ ነህ? yes completely 3 ሰከንድ 3 ሰከንድ። እሺ ወይ ህዝቡ እንደው ኧረ ትንሽ አቆየው የሆነ ኮሜዲ ነገር ስራ ከተባልኩ ነው እንጂ ወይ የሆነ ኮሜዲ ነገር ልሰራ ይችላል። ህዝቡን የሚያዝናና ነገር ምናልባት ያንን አስቤ ህዝቡን ለማዝናናት ካልሆነ በስተቀር ሪል ፋይቱ ግን በ3 ሰከንድ ነው የሚያልቀው። ዛት ይዜ ወደ ግል ህይወት እንሂድና እስካሁን ድረስ በቲክቶክ ስንት ብር ሰርተሃል? የምን ብር? እኔ ለህዝቡ ብዬ ነው የምኖረው። ብር ምናምን አይመቸኝ። ይሄ ደስ ይላል። ያፈራው ሀብት የለም። እኔ ሀብቴ ህዝቤ ነው። የኔ ሀብት ህዝቤ እንደዛ እቺ ጥሩፍ ገራ ነች። ኧረ ነው ሞር ፉገራ በቃ እውነቱ ለህዝብ ነው የኖርኩት። እሺ ያኛው ሰይዶ ፍቅረኛ አለው ወይ? አንቺ ስተፍረላላ አንቺ ሙስሊም አይደለሽ እንዴ? እንዳላጠናግርሽ ለምን እኔ ስታወራ የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መድረሳቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም ማለት ኖ ከውድድሩ በኋላ ግን 4 ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ከታይላንድ እና አበሻ ላገባ። አበሻ አትመቹኝ